ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የሂሳብ መሰረታዊ ትምህርቶች ከሆኑት መካከል መደመርን እናያለን። እንግዲህ እነዚህ ወሳኝ የሚባሉ አራቱ ሂሳብ ስሌቶች አሉ። መደመር፣ መቀነስ፣ ማባዛትና ማካፈል የምንላቸው ከእነሱ ውስጥ መደመርን እናያለን። ባለፈው ቁጥሮችን አይተናል ባለፈው ቪዲዮአችን። ዛሬ ደግሞ እንዴት አድርገን እንደምራለን በቀላሉ ለጀማሪዎች እንግዲህ መደመርን ሂሳብ ኳልኩሌት በምናደርግበት ጊዜ እንግዲህ የተለያዩ ካልኩሌሽኖችን የተለያዩ የንግድ ስራዎችን ሌላም እንሰራለን። ማስታወሻ መያዝ ሲኖርብን በደብተር ለመጻፍ ማስታወሻ ለመያዝ ስንፈልግ እንግዲህ ቁጥሮችን በመደመር በማካፈል በማባዛት በቀላሉ ኳልኩሌት ማድረግ እንችላለን ማለት ነው። ያንን ለማድረግ እንግዲህ ሂሳብን መማር ማየት ያስፈልጋል። እነዚህን መደመር ደግሞ ቀለል አድርገን ባለ 1 ዲጂቶች፣ ባለ 2 ዲጂት፣ ባለ 3 ዲጂቶችን በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እንዲሁም በማድረግ ለሌሎች በማዳረስ እናንተም ደግሞ ለቪዲዮ ወይም ደግሞ የምንለቃቸው አዳዲስ ቪዲዮዎች እንዲደርሷችሁና ቀጥታ የምንለቃቸው ለእናንተ ሰክሰስም እንዲሆኑ ምን ማድረግ አለባችሁ? ሼር ማድረግ አለባችሁ። ፎሎ ወይም ደግሞ ሰብስክራይብ ማድረግ አለባችሁ። እንዲሁም በኦንላይን መማር የምትፈልጉ እዚህ ባስቀመጥንላችሁ ስልክ በዋትስአፕ፣ በቴሌግራም እንዲሁም በኢሞ እና በሌሎች የሶሻል ሚዲያዎች በምትጠቀሟቸው የሶሻል ሚዲያዎች ደውሉልን፣ ኮንታክት አድርጉን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት ስራችሁን እየሰራችሁ በአጭር ጊዜ መውሰድና መማር ትችላላችሁ ማለት ነው። እያንዳንዳቸውን ስናይ ከመጀመሪያው ጀምረን እንግዲህ የመጀመሪያው 7 ሲደመር 9 ሲደመር 7 ባለ 1 ዲጂት ነው። እዚህኛው ስንመጣ 10 እዚህኛው ማናለን ማለት ነው። መደመር ናት ይቺ መሆን ያለባት። ይቺ መደመር እናደርጋታለን። ሲደመር ስንት ሆነ? 12። 10 ሲደመር 12 ስንት ሆነ የሚለውን እናያለን። 21 ሲደመር 13 አሁንም እዚህ ላይ ምንድነው መደመር መሆን አለበት ማለት ነው። እያንዳንዳቸውን እየደመርን እናያለን ማለት ነው። 12 ሲደመር 13 አሁንም እና 79 ሲደመር 76 234 ሲደመር 89 473 ሲደመር 921 የሚሉትን እያንዳንዳቸውን በየተራ እናያለን። መጀመሪያ ግን የመጀመሪያዋን ማየት ስላለብን የመጀመሪያዋን እንይ። ባለ 1 ዲጂት ነች፣ እሷን እንያ። ከዛ በኋላ ደግሞ ቀጥለን ሌሎቹን በየተራ እናያለን ማለት ነው። ምን ይላል አሁን ይሄኛው? 7 ሲደመር ስንት ነው? 9 ሲደመር 7 ወይም 7 ሲደመር 9 ከዚህም ወደዚህም ወደዚህ ብንመጣ ችግር የለውም። 9 ሲደመር 7 ኦልሬዲ ባለ 1 ዲጂቶች ሲሆኑ እንግዲህ መደመር ማለት ምንድነው? አንድ ላይ ማድረግ፣ አንድ ላይ መሰብሰብ፣ መቀላቀል ማለት ነው። እንግዲህ 7 ብር ቢኖረን እና 9 ብንደምርበት ወይም ደግሞ 9 ብር ኖሮን 7 ብር ብንደምርበት ስንት ይሆናል ማለት ነው? በቀላሉ ስንት ነው የሚሆነው? 15 ይሆናል ማለት ነው። 15 ይሆናል። እንደዛ አድርገን ኳልኩሌት እናደርጋለን ማለት ነው። ይሄን ካየን ቅድም ካየናቸው እንግዲህ ቁጥሮች አንደኛውን ማነው 10 ሲደመር 12 የሚለውን እናያለን ማለት ነው። 10 ሲደመር 12 ማለት ነው። ይሄን እንቀይረውና 12 ስንት ይሆናል የሚለውን አሁን እናያለን። በምንደምርበት ጊዜ እቺ የመጀመሪያዋ ከመጀመሪያዋ ጋር የሁለተኛዋ ከሁለተኛዋ ጋር ነው መደመር ያለባት። እቺ 2 ሲደመር እቺኛዋ 0 2 ሲደመር 0 ምንድነው? እንግዲህ 0 ምንም ብትደመር ለውጥ አታመጣም፣ ለውጥ የላትም። ለውጥ ከሌላት ደግሞ ራሱ ቁጥሩ ይቀመጣል ነው። 2 ሲደመር 0 ስንት ሆነ? ራሱ 2 ይቀመጣል። ይቺ 1 ሲደመር ይቺ 1 ሲደመር 1 ስንት ሆነች? 2 ማለት ነው። 1 ሲደመር 1 2 እናመጣና 2 እንጽፋለን። ስንት ሆነ? 22። 10 ሲደመር 12 ስንት ሆነ? 22። አሁን ይሄ በምን መደመር ነው? በአግድም መደመር ነው ወይም በአግድም መደመር ነው። በቁልቁል መደመር ደግሞ የሚባል አለ። እሱ በጣም ወሳኝ ነው። ይህ ማለት ነው በቀላሉ ቁጥሮችን በምናባዛበት በምንደምርበት ጊዜ በቀላሉ እንድንደምር እንድናባዛ የሚረዳን ይሄኛው ነው። ያኛው አግድም መደመሩ ምናልባት ቁጥሩ ከፍ እያለ ከሄደ ምናልባት የተወሰነ ትንሽ ሊል ይችላል። ይሄኛው ግን ቀጥታ ነው። ይቺ ሁለተኛዋ ከዚህ ከዜሮ ጋር ይቺ አንደኛዋ ከዚህ ከአንደኛዋ ጋር ቀጥታ ይሆኑልናል። እንዲህ ካደረግን በኋላ መደመርን ከፊት እናደርግና ቀጥታ ማነው 10ን ከላይ ሲደመር 12 2 ከዜሮ ጋር 2 ሲደመር 0 ስንት ሆነ? 2 ነው። እሺ 1 ሲደመር 1 ስንት ሆነ? 2 ነው አይደል? 2 ስንት ሆነልኝ? በቀላሉ 10 ሲደመር 12 እኩል ነው 22 በአጭሩ 22 መጣልኝ ማለት ነው። መልካም እንግዲህ ይሄን ካየን አሁንም ቅድም ካየናቸው መካከል የሆነውን አንደኛውን እንጽፋለን። ማነው
21 ሲደመር 13 የሚለውን ማለት ነው። 21 ይሄኛውን እናጥፈውና 21 ሲደመር 13 ስንት ይሆናል? አሁን በአግድም መጀመሪያ እንየው። አግድም መደመርና ቁልቁልና በሁለቱም ነው የምናይ። በአግድም እንደዚሁ ማለት ነው። ይችን 3ን ከዚህ ከአንድ ጋር ይችን አንድን ከሁለት ጋር ማለት ነው። ቀጥታ 3 ሲደመር 1 ስንት ነው? 4 ነው አይደል? 4ን እጽፋለሁኝ። እሺ 1 ሲደመር ይችኛዋ 2 1 ሲደመር 2 ስንት ሆነ? 3 ነው አይደለ? 3 ሆነ። 3 ስንት ሆነልኝ? 21 ሲደመር 13 እኩል ነው 34 አሁን ይሄኛውም በአግድም ደምረን ነው፣ በቁልቁል ደግሞ እንደምርና እንየው። አሁን በቃ ስንት ሆነልኝ? ቀጥታ ሆነልኝ። ይችኛዋ 3 ከአንድ ጋር ሆነችልኝ፣ አንድ ደግሞ ከሁለት ጋር ሆነችልኝ። ለመደመር በጣም ሲምፕል ነው ማለት ነው። ቁልቁል መደመሩ በጣም ወሳኝ ነው። 3 ሲደመር 1 ስንት ሆነ? 4። ከዛ መጣና ማንን እጽፋለሁኝ? ይችኛዋን ደግሞ 1 ሲደመር 2 ስንት ሆነ? 1 ሲደመር 2 3። ስለዚህ 21 ሲደመር 13 እኩል ነው 34 በዚህ መሰረት በቀላሉ ቁጥሮችን ምን አደርጋለሁ? እደምራለሁ ማለት ነው። አሁን ደግሞ ቅድም ካየናቸው መካከል ሌላኛዋን እንደምር 79 ሲደመር 76 የሚለውን 79 ሲደመር 76 79 ሲደመር 76 ስንት ይሆናል የሚለውን እኔ አሁንም ይችኛዋን አስቀምጣለሁ። መጀመሪያ 6ን ከ9 ጋር እደምራለሁ፣ 7ን ከ7 ጋር ማለት ነው። ቀጥታ የመጀመሪያውን ከመጀመሪያው ሁለተኛውን ከሁለተኛ ጋር ስደምር 6 ሲደመር 9 ስንት ሆነ? 15። 5ን ጽፌ ስንት አለኝ? አንድ አለኝ። እሺ 7 ሲደመር 7 14 ከአንድ ጋር ስንት ሆነ? 15። አሁን 5 ጽፌ አንድ አለኝ አይደለም፣ ምክንያቱም ሌላ የሚደመር ቁጥር ስለሌለ ሙሉን አስቀምጠዋለሁ 15። ስንት ሆነ ማለት ነው? 79 ሲደመር 76 እኩል ነው 155 ወይም 155 ሆነልኝ። አሁን ይሄን በአግድም ደምሬ እንደዚህ ያመጣሁት። በቁልቁል ደግሞ እንዴት እንደሚደመሩ እናያቸው። ለምሳሌ እንግዲህ ይችኛዋን 79 ከጣፍኩ በኋላ ሲደመር አድርግና 76ን ደግሞ ከዚህ አመጣታለሁ ማለት ነው። ይቺ ቀጥታ 6 ከ9 ጋር ትደመራለች፣ 7 ከ7 ጋር በቀላሉ ማለት ነው። 6 ሲደመር 9 ስንት ሆነ? 15። 5ን ጽፌ ስንት አለኝ? አንድ አለኝ። 7 ሲደመር 7 14 ከአንድ ጋር 15። አሁን ሌላ ቁጥር የሚደመር ስለሌለ ሙሉን አስቀምጠዋለሁ 15። ስንት ሆነ ማለት ነው? 155 79 ሲደመር 76 እኩል ነው 155 መጣልኝ ማለት ነው። በጣም አሪፍ። እሺ ሌላኛው ቅድም ካየናቸው ቁጥሮች አሁንም የሆነውን ባለ 3 ዲጂት እና ባለ ሁለቱን ነው። 234 ሲደመር ስንት ሆነ ማለት ነው? 89 ሲደመር 89 አሁን እኩል ነው ምን ይመጣል የሚለውን እኔ አሁን እንግዲህ እንዳልኳችሁ ይችኛዋን መጀመሪያ ከመጀመሪያዋ ነው የምናደርጋት እስካለቀ ድረስ። ይቺ መጀመሪያ 9ን ከ4 ጋር 8ን ከ3 ጋር አደርግና ሁለት ትርፍ ነች ራሷ ትቀመጣለች ማለት ነው። 9 ሲደመር 4 ስንት ሆነ? 13 3ን ጽፌ ስንት አለኝ? አንድ አለኝ። እሺ 8 ሲደመር 3 ስንት ሆነ? ይሄኛው 9 ሲደመር 4 13 ሆነ። 3 ጽፌ አንድ አለኝ አልኩ። 8 ሲደመር 3 11 ከአንዷ አንድ አለኝ ካርጓት ጋር የምናደርጋለን 12 ሁለትን ጽፌ አንድ አለኝ። ምክንያቱም አንድ አለኝ ሌላ ቁጥር ደግሞ አለኝ። ማን አለ? ሁለት አለኝ። ሁለት ሌላ እዚህ ጋር የሚደመር የላትም። ሁለት አንድ አለኝ ብያለሁ። ከዛች ከአንዷ ጋር 3 አምጥቼ ጽፋለሁ። 3 ስንት ሆነ ማለት ነው? 323 234 ሲደመር 89 እኩል ነው 323 ይሄ በአግድም ደምሬ ነው። በቁልቁል ደግሞ እናያቸው። እንምጣ። ቀጥታ እናደርግና ይችኛዋን ወደዚህ ተወሰነ ቀጥታ እንድትሆንልን በ9 ቀና እንደዚህ እናደርጋታለን። ከዛ እቺ 9 በማን ቀጥታ ሆነች? በ4 ቀጥታ ሆነች። 8 በ3 ቀጥታ ሆነች። ሁለት ትርፍ ነች። እሷ በብቻዋ ትቀመጣለች ማለት ነው። 9 ሲደመር 4 13 3ን ጽፌ አንድ አለኝ። እሺ 8 ሲደመር 3 11 ከአንድ ጋር 12 ሁለትን ጽፌ አንድ አለኝ። ይቺ ሁለት ተደማሪ የላትም ራሷ ትቀመጣለች። ከአንዷ ጋር አንድ አለኝ ካርጓ ጋር 3 ሆናለች ማለት 3 ሆነ። 3 ስንት ሆነ? 234 ሲደመር 89 እኩል ነው 323 መጣልኝ ማለት ነው። በጣም አሪፍ። ሌላኛው እንግዲህ ቅድም ካየናቸው ቁጥሮች አሁንም ማንን አስቀምጣለሁኝ? ባለ 3 ዲጂት የሆነውን 473 ሲደመር እዚህኛውም ባለ 3 ነው 921 እነዚህን እናያቸው። አሁን ይሄኛውን ባለ 3 ነው፣ ይሄኛውን ባለ 3 ነው። ይችኛዋ አንደኛዋ ከማን ጋር? ከ3 ጋር፣ 2 ከ7 ጋር፣ 9 ከ4 ጋር ይደመራሉ። 1 ሲደመር 3 4
2 ሲደመር 7 ስንት ሆነ? 9 9 መልካም 9 ሲደመር 4 ስንት ሆነ? 13 አሁን ሌላ የሚደመር ቁጥር ስለሌለ 3 ጥፊያ እንዳለኝ አይደለም ሙሉውን 13ን ምን አደርገዋለሁ? አስቀምጠዋለሁ 13 በጣም አሪፍ ስንት ሆነ ማለት ነው? 473 ሲደመር 921 እኩል ነው 1394 1394 ይሄ በአግድም ደምሬ ነው። በቁልቁል ደግሞ ደምሬ እንዴት እንደሆነ እናያቸው። ቀጥታ እንዲሆኑልኝ ይቺኛዋ ጠጋ አደርጋታለሁ እንደዚች። አዎ ከዛ ምን ሆነልኝ? እኩል ሆነልኝ ማለት ነው። አሁን እኩል ሆነልኝ። 1 ከ3 ጋር ቀጥታ ሆነች፣ 2 ከ9 ጋር ሆነ፣ ከ7 ጋር ሆነች፣ 9 ደግሞ ከ4 ጋር 1 ሲደመር 3 4 2 ሲደመር 7 9 9 ሲደመር 4 13 ሌላ የሚደመር ስለሌለ ሙሉውን 13ን አስቀመጥኩት። 473 ሲደመር 921 እኩል ነው 1394 መጣ ማለት ነው። በዚህ መሰረት ማንኛውንም ቁጥር ቢሰጠን መደመር እንችላለን። በቀላሉ ደምረን ሂሳቦችን ኳልኩሌት ማድረግ እንችላለን ማለት ነው።